የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄል የሚባል አንድ የጾርዓ ሰው ነበር። ሚስቱ መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክርም ነገር አትጠጪ፣ እርኩስም የሆነ ነገር አትቢ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልአኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙ ማን ነገረኝም ብላ ለባሏ ነገረችው። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ የሚወለደውም ልጅ ምን እንድናደርግ ያስገነዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና መጣ። ማኑሄም ቃልህ በደረሰ ጊዜ የልጁን ሥርዓት ምንድነው? የምናደርግለትስ ምንድነው? ብሎ መልአኩን ጠየቀው። የእግዚአብሔር መልአክም ማኑሄን ሴቲቱ የነገርኳትን ሁሉ ትጠንቀቅ፣ ከወይን የሚወጣውን ሁሉ አትብላ፣ የወይን ጠጅም የሚያሰክርም ነገር አትጠጣ፣ እርኩስም ነገር ሁሉ አትብላ፣ ያዘዝኳትን ሁሉ ትጠብቅ አለው። ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙ ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያ ጊዜ ፍልስጤማውያን በእስራኤል ላይ ገዢዎች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆ የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራርጥ በእጁ ምንም ሳይኖር የአንበሳውን ደቦል ቆራረጠው። ያደረገውንም ለአባቱና ለእናቱ አልተናገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂት ቀናት በኋላም ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱም መጣ፣ ማሩንም ሰጣቸው፣ እነርሱም በሉ። ማሩም ከአንበሳው ሬሳ ውስጥ እንደተወሰደ አልነገራቸውም ነበር። አባቱም ወደ ሴቲቱ ወረደ፣ ጎበዞችም እንዲህ ያደርጉ ነበርና ሶምሶን በዚያ ድግስ አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች 30 ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በዓሎች ቀን ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስ እና 30 ልውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽን ንገረን አሉት። እርሱም እንቆቅልሹም እንዲህ ብሎ ነገራቸው። ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍት ወጣ። ምንድነው አላቸው። 3 ቀን እንቆቅልሹን መተርጎም አልቻሉም። በአራተኛው ቀን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸምጊዩ፣ አለዚያ አንቺንና የአባትሽን ቤት በእሳት እናቃጥላለን፣ ወደዚህ ጠርታችሁን ልትገፉን ነው እንዴ ብለው አሏት። የሶምሶንም ሚስት በፊቱ አለቀሰች። በእውነት ጠልተኸኛል፣ ከቶም አትወደኝም። ለሕዝቤ ልጆች እንቆቅልሽን ሰጥታቸዋልና ትርጓሜውንም አልነገርከኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ ለምን እነግርሻለሁ አላት። 7ቱንም የበዓል ቀን በፊቱ ተንሰቅስቃ ለቀሰች። እርሱም አዘነላትና በሰባተኛው ቀን ነገራት። ትርጓሜውንም ሄዳ ለሕዝቦቿ ነገረቻቸው። በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድነው? ከአንበሳ የሚበረታ ማን ነው? ብለው መለሱለት።
በጥጃዬ ባላረሳችሁ የእንቆቅልሽን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ ላይ በኃይል ወረደ፣ ወደ አስቀሎናም ወረደ። ልብሳቸውንም ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ቁጣውም ነደደ፣ ወደ አባቱም ቤት መጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛው ሆነች። ከዚያ በኋላ በስንዴ መኸር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደ። ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመህ የጠላሃት መስሎኝ ለሚዜህ እኮ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፋንታ ይቺን አግባ አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮችን ያዘ። ችቦም ወስዶ ሁለቱንም ቀበሮች በጅራታቸው አሰረ። በሁሉም ጅራቶች መካከል አንድ ችቦን አደረገ። ችቦውም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለው። ፍልስጤማውያንም ይህንን ያደረገ ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶታልና የተምናዊው አማች ሶምሶን ነው አሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ እበቀላችኋለሁ፣ ከዚህ በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም አለት ባለ ዋሻ ውስጥ ተቀመጠ። ፍልስጤማውያንም መጡ፣ በይሁዳ ሰፈሩ፣ በሊሂ ላይም ተበታትነው ተቀመጡ። የይሁዳ ሰዎች በእኛ ላይ የመጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም አለት ወዳለ ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረግክብን ይህ ምንድነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው ብሎ መለሰላቸው። እነሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉት። ሶምሶንም እናንተ እንዳገሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጣለን እንጂ አንገድልህም ብለው ነገሩት። በሁለቱም አዲስ ገመድ አስረው በአለቱ ውስጥ አወጡት። ወደ ሌሂ በመጣ ጊዜም ፍልስጤማውያንን እልል እያሉ ተቀበሉት። የእግዚአብሔርን መንፈስ በኃይል ወረደበት። ክንዱም የታሰረበትን ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስ የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደ፣ በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። ከዚያ ስፍራ ስም ራማቴሄሊ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ጮኸ። ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ጠነከረም። ስለዚህም የዚያን ቦታ ስም አይነ ሐቆሪ ብሎ ጠራው። ሶምሶን ወደ ጋዛ ሄደ። በዚያም አንዲት ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱን ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ በሮችና ከመወርወሪያውም ጋር ነቀለው፣ በትከሻው ላይም አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚያ በኋላ በሶሬቅ ሸለቆች የነበረች ደሊላ የተባለች አንዲት ሴት ወደደ። የፍልስጤማውያንንም መኳንንት ወደ እርሷ መጥተው እርሱን ሸንግለሽ በእርሱ ያለን ታላቅ ኃይል ምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፍበት በምን እንደሆነ ወቂ፣ እኛም እያንዳንዳችን 100 ሺህ ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይልህ ምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በ7 ባልተደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደሌላም ሰው እሆናለሁ አላት። የፍልስጤማውያንም መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓዳዋም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ
ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንደሚበጠስ ጠፍሩን በጣጠሰው። ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህን ንገረኝ አለችው። እርሱም ሥራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳም የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከግንዱ እንደ ፈትል በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጸጉር 7ቱን ጉንጉን ከድር ጋር ብትጎነጉኝው በችካልም ብትቸክዩ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጸጉር 7ቱን ጉንጉን ከድሩ ጋር ጎነጎነች፣ በችካልም ቸከለችው። ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉም ከነቆንዳላው ድሩም ተነቀለ። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ 3ኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። ዕለትም በቃሏን ጨቀጨቀችው፣ አስቸገረችውም። ነፍሱ እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሮ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴም ጸጉር ብላጭ ኃይሌ ከክንዴ ይሄዳል፣ እደክማለሁም፣ እንደ ሌላ ሰውም እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየሽ ጊዜ የልቡን ሁሉ ገልጦልኛልና ይህ ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያን መኳንን ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው። ልታዋርደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ። እወጣለሁ፣ እንደ ወትሮም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱንም ጸጉር ከላጩት በኋላ ያድግ ጀመረ። የፍልስጤማውያንም መኳንንት አምላካችን ጠላታችን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታቸው እንዲጫወት ሶምሶንን ጥሩት አሉ። ሶምሶንም ከግዞት ቤት ጠሩት። በፊታቸውም ተጫወተ፣ ተዘባበቱበትም። በምሰሶና በምሰሶ መካከልም አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶዎች እደገፍባቸው ዘንድ እባክህን አስይዘኝ አለው። በቤት ውስጥም ወንዶችና ሴቶች ሞልተውበት ነበር። የፍልስጤምም መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3000 የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ 2 ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህን አስበኝ፣ አምላኬ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱን ተደግፎባቸው የነበሩትን 2ቱን መካከለኞች ምሰሶዎችን ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱን በውስጡ በነበሩት በመኳንንቶቹ በሕዝቦቹ ላይ ሁሉ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦቹም ሁሉ ወረዱ፣ ይዘውትም አመጡት። በጾርዓና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ።